አለ ብታዩ። ለማንኛውም ጉድ የምን ጉድ ነው? እሺ ምንም ጉድ የለም። አንዴ ምን ነው ልጅ ነቻት እኔ አባት አይደለሁም። ይኸውላችሁ እናቶች እንደዚህ ናቸው። እኔ ምን ሆነች አንቺ? የት እንደመጣች ተገልብጣ እኔ ወጥ ናፍቃኝ በስንት ጊዜ መታለች። እስክትመጣ ማማዬን እንደዚህ ያዝኩ ነው ማጫወታት ማለት ነው። እኔ አንዳንድ ልጆች እኔ ሲባሉ ሳላቸውን ይቀጥላሉ። እሷ ግን ጎኖ ሰላም ቤተሰቦቻችን እንዴት ናችሁ? አላችሁ? አለን በጣም ደህና ነን፣ እግዚአብሔር ይመስገን። ያው አንዳንዴ ኮሜንት ማንበብ ጥሩ ነው። እስቲ ውሏችሁን ባላችሁት መሰረት አሳዩን ባላችሁት መሰረት የዛሬን ውሎ በዚህ መልኩ ተፍተፍ እያለ እናሳያችኋለን። እና ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንዳታቀየም ምንድነው ያ እና ተጨማልቃለች። ከዛ ከመጣችው ግን እንክብካቤ በዝቶባት ብላለች እና እንደዚህ መቆንጠጣለች። የምር ቆነጠጠኝ እኮ አስቆነጠጣችሁኝ። እና ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። አለን እኔ ውድ ናፍቃኝ በስንት ጊዜ መታለች። ቪዲዮ ማንሰራላችሁ ያው ትንሽ ከልጅ ጋር ያለው ነገር አይመችም፣ ግን አሁን ይመችም ባይመችም ልክ ማማ በምትተኛበት ታይም የሆነ ሀሳብ ይዘን ከች እንላለን። ያው ውሎ የኛ ውሎ ምን ይመስላል? ያው ባይዜ አልቀረስኩላችሁም እንጂ ስፖርትም ምናምን በሌሊት ሄጃለሁ፣ ጀምሬያለሁ። ማየት እንፈልጋለን። ማየት ማመን ነው። ጡንቻዬ እንደምታየት ነው። ገና መጀመሩ ነው። ያው ለጉራ ነው ጡንቻዬ ልይ ምናምን ምናምን ዋሽ ይሄ ቦርጬ እንደዚህ ለማለት ነው። እሺ እንየው። እውነት አሁን ይሄ ቀንስ ብዙ ቦርጭ አለበት የሚባል አይነት አይደለም። ይሄ ምንድን ነው? ይሄ እና ቦርጬን ይሄን ያያችሁትን ቦርጭ እልም አድርገን ዘጥ አድርገን እንደዚህ ሆነ። እኔ ዘምድናይ ቃል እየገባሁ እንመጣለን፣ ጠብቁን። ያኔ እንኳን ቃል አልገባም። ለሷም ያው እንትን ገዝቼላታለሁ። እንደዚህ ያደርጋት አይደል? እንደዚህ አሁን ሸንቀጥ ላይ ያደረገኝ ነው ይላል። እሷ ራሱ ቦርጭ ሲል ዶላር እሷ ቦርጭ ራሱ አርገሻል እንዴ? አርጋው ነው ለካ። እኔ እኮ እንዲሸንቀጥ እንዴት ሸንቀጥ አለችናለሁ ለካ እሱን አርጋችሁ ነው። ለማንኛውም ቤተሰቦቻችን እንግዲህ ያው እንደምትወዱን ተስፋ እናደርጋለን። እኛም በጣም እንወዳቸዋለንና በጣም ውድድ ነው እናደርጋችሁ። እንግዲህ ሁሌም በአዲስ ነገር እንድንመጣ አበረታቱን፣ ኮመንት አድርጉ። ልክ ባይዘ ኮመንታችሁን እየሰማን ነው። አንዷ ውዶች እስቲ ፍሎግ ስሩልን ውሏችሁን እንየው ምናምን ባልሽው መሰረት ታችን አንቺን በቻልነው አቅም በተሻለ መጠን ያው ኮመንት እያነበብን ለመስራት እንሞክራለን። ቀጣይ ደግሞ ምን እንስራ ንገሩ፣ ወይስ እንቧቀስ በውስጥ ምናምን በቃ ካልሆነ እንቧቀሳለን። ይሄ ስፖርት እንዴት ነው? ውጪ ባሎቻችሁ ስፖርት የሚሰሩ እኛን ለመደብደብ ነው እንዴ? ገና ከመጀመሩ እያስፈራራኝ ነው። ካስቸገረች በቦክስ ነው የምንላት። እና በዚህ አጋጣሚ እንቅልፋም ነች። እንቅልፍ እናቷንም ታዩታላችሁ። ብዙ ነገር አለ ብታይ፣ ጉድ አለ። ስንት ጉድ እንዳለ ብታዩ። ለማንኛውም ጉድ የምን ጉድ ነው? እሺ ምንም ጉድ የለም። አንዴ ምን ነው ልጅ ነቻት እኔ አባት አይደለሁም። ይኸውላችሁ እናቶች እንደዚህ ናቸው። እኔ ምን ሆነች አንቺ? የት እንደመጣች ተገልብጣ ዞራ
መጣውልሽ ኒማ ያው ተንከባላ እንዲተሽከርከራ ሄዳ ነው እና ቤተሰቦች በጣም ነው የምንወዳችሁ እናከብራችሁ። ላይክ ሼር ኮሜንት እያደረጋችሁ ቤተሰቡን ሁሉን ሰብስክራይብ ማድረግ እንዳይረሳ። ከዛ ደግሞ ምን እያሰብኩ እንደሆነ ታውቃላችሁ? በቃ መንገድ ላይ ወጥቼ አሪፍ ጌም እንደዚህ እንትን ምክንያቱም ሁሌም እንደዚህ የሆነ ነገር ከሚሆን በቃ እናንተ ፈታ ምትሉ ፈታ ዘና መች እንጠብቅ ታዲያ? እኔም ከቤት ስለማልወጣ ከእናንተ እኩል ነው የምጠብቀው ጌሙ። እሷም እዚህ ትጫወታለች። እስቲ ብቃቷን እናያለን። 4-5 ጌም አለ። ከዚያው ክፍያ ያለው በነፃ አይደለም፣ ዝም ብሎ ተጫውቶ አይደለም፣ ክፍያ ያለው። ስለዚህ አሁን አዳር ስታስብ ነው የምታድረው እና ምን ትያቸዋለሽ? በጣም ነው የምወዳችሁ። እንጂ ተነስታለች። ቻው ቻው። መልካም ጊዜ። ውሏችን ይሁን ተመልከቱልን። ወደ ስራ ሊሄድ ነው ያው ወደ ስራ። ስለዚህ እኔ ደግሞ ከልጄ ጋር ወይኔ አይ ሚስ ዩ ትናፍቅኛለች። አበዛው ተጨማለቅ ማሬም ትናፍቅኛለሽ። እስቲ በምን ልጥረቅ? እስቲ ካት ምንድነው? ወንድ ልጅ ቆፍጠን ሲል ነው የሚያምርበት። ብላ አታልቅስ፣ አታላለቅብኝ። ዞር በላው። የት ነው የምትሄጂው? በቃ እሺ ቻው ቻው በላችሁ ቤተሰቦች፣ እንወዳችኋለን። ያው ሙሉ አይታችሁ ኮሜንት አስተያየት ሀሳብ ስጡን። ቻው። ሰላም ቤተሰቦቻችን እንዴት ናችሁ? እንግዲህ እንደምትመለከቱት ለጥ ብለዋል። ማማ እጇን ታንቀሳቀሳለች፣ እናትዬ ተኝታለች። እንግዲህ ብድግ ብለናል። ቤታችን እንግዲህ ይሄን ይመስላል። ተተረማምሷል። ፏፏ እናደርገዋለን። እንቅልፋም ያው አሁን ነው የምትነሳው። ምንድነው እንደዚህ እንቅልፋም ነው? ምንድነው እንደዚህ እንቅልፋም ነው? ቋንዴ የልቴጂ ነው ልታጠብ ነው። ሻወር እሺ በቃ ሂጂ ታጠቢ። ነው የምታጠባለሁ። ማማ ነው እያየህ። እሺ ሰሞኑ ውሃ እየሄደ አስቸግሯል። በባሌም ቢሆን ታጠባለሁ። ትጀባ እስክትመጣ እንግዲህ ከማማቲ ጋር ጫወታለ። የኔ ማሪጌ ሆዴ አንጀቴ ኩላሊቴ ያላችሁ እንግዲህ እናቷ እስክትመጣ ማማዬን እንደዚህ ያደርኩ ነው ማጫወታት ማለት ነው። እኔ አንዳንድ ልጆች እኔ ሲባሉ ሳላቸውን ይቀጥላሉ። እሷ ግን ገና ቤቱ ትርምስምስ ወጥቷል። እያስተካከለ ይሄ እዚህ ቀመጥ እንዴ ክሩን ትበላለች በላችሁ። አንቺ ማማ እንግዲህ ቤት እንግዲህ ቤት እያስተካከለን ነው። ያው አጋዣችን አለች፣ ግን ቢሆንም አንዳንዴ አጋዦቻችሁን መርዳት ማገዝ፣ ምክንያቱም አጋዥ አለኝ ተብሎ ሙሉ ስራ እነሱ ላይ ባይለቀቅ የተሻለ ነው። ግን ባይዘው ያው ስራ ስለምወድ የተወሰነ ነገር ሰፖርት አደርጋችኋለሁ። ይሄ 1 ብር ታውቁታላችሁ? ይሄ 1 ብር
አሁን ብዙም ሰው እየተጠቀመው አይደለም። እና እንደዚህ ነው ያላችሁ። የማማ ስቶር ባልያ ጃኬቶችንም እዚህ ነው ያስቀመጡት። እና እላችኋለሁ መኝታችን ትርምስምስ ወጥቷል። ነገር ያው መኝታ ሳው እነዚህ የምወዳቸው የማማ ትራሶች ናቸው። በጣም ነው የምወዳቸው፣ ይመቻል። በተለይ ይሄ ቆንጆ ነው፣ ለእኔም ይሆናል። እኔ ኑዴ እንበላለን። በስመ ስላሴ የተባረከ ይሁን። ሻይ ነው ማጣሪያው በተታጣር ነው ገና እንተናልኩት ሆርሞን ግን ስኳር አለ ጨምሪበታ። እኔ ወተቱ ሲፈላ ስኳር አልነበረውም ብዬ ነው። በዚህ ጣፋጭ አድናቂ ነች ልጅቱ። ጣፋጭ ትወዳለች። ላጥ አድርገናታል። እኔ እኮ ባዶ ይለኛል እንዴ ይሄ ነገር ጣፋጭ በጣም ስለበላው ነው እንዴ ብዬ ነበር። ለካ ስኳሩን ሳታማስል ነው የሰጠኸኝ። ወይኔ ምንድን ነው ያደረግከው? ለሞፈር ይመስላል አበላላች። ለሞፈር ይመስላል። ይሄ ቦርጫ ያመጣው ቀዘቀዘ። ቆንጆ ነው፣ ቆንጆ ነው፣ ቆንጆ ቀዝቅዛ። ቺርስ ቺርስ ቺርስ። አይደብርሽም እንዴ? ቺርስ ብዬ ድጋሙኝ ነው የሚለው። ጨርሽ። መንገድ ላይ ነን እንግዲህ በሞተር ነው የምንንቀሳቀሰው። እንግዲህ ኦፊሳችን ገብተናል። ኦፊሳችን ይሄ ይመስላል። እንደምታዩት አራውንድ ዲኮር ነው ምናምን ነው። ስለዚህ ያው ውሏችንን እንዲህ ያለን እናሳያቸዋለን። ቤተሰቦቻችን እንወዳቸዋለን። መልካም ቀን። ቻው።